አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ወንድሞቼ? ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ ሰላም ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም ክርስቲያን ወገኖቼ ሰላማችሁ ይብዛልኝ። ዛሬ ደግሞ የፀጉር ክሬም ማለት ነው በሻምፑ ከታጠብን በኋላ በተለይ ደረቅ ፀጉር ያላችሁ ይሄንን ክሬም ብትጠቀሙት አሪፍ ነው። ወላኪን ውድ ነው። ሰደልያ ውስጥ ወላሂ በጣም ውድ ነው። እኔ በፊት 25 ምናምን ይመስለኝ ነበር ላኪን እና ለደረቅ ፀጉሮች በጣም አሪፍ ነው። የዚሁ አይነት ሆኖ ዘይት አለው፣ የራሱ የሆነ ቅባት አለው። ሻምፖ ለራሱ አለ። ይሄ ክሬም ያኔ ከታጠብን በኋላ የምንጠቀመው ማለት ነው። ለደረቅ ፀጉሮች እንደዚህ ለሚያያዙ ፀጉር በጣም ቆንጆ ነው። አንደኛ ኦርጋኒክ ነው። ኦርጋኒክ ተጠቀሙት ለማለት ነው። ከቅባቱ ደግሞ ይሄ ይሻላል። ከታጠብን በኋላ አንዳንዴ ታጥበን ስንጨርስ ፀጉራችን ድርቅ የሌለ እንደሱ ነው። አሁን ይሄን ብንቀባ ለፀጉራችን በጣም አሪፍ ነው። የያዘው ፀጉራችን ለራሱ ይፍታታል። እናቶቼ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ወደ ቻናል የተቀላቀሉ ቪዲዮ ስንለቅም ደግሞ የምትዘይሩን ሸኩረን ጀዛኩም አላህ ኸይር። ሁላችሁም ከልብ ነው የማመሰግነው። አላህ ይጠብቅልኝ ባላችሁበት እህት ወንድሞቼ። አላህ ሀገራችንንም ሰላም አላህ ያርግልን። እኛንም ስደት ዓለም ውስጥ ያለነው አላህ ይጠብቀን። ከክፉ ነገሮች ወጥቶ ከመቅረት አላህ ይጠብቀን። ወይ ልጆቹ እኔ ስቀርጽ እነሱ ላይቭ ላይ ስገባ እንደዛ እኮ ናቸው ልጆቹ። ልጅ ያለባችሁ ቤቶች ልጅ የምትይዙ አላህ ትዕግስቱን ይስጣችሁ ያ ረብ። ለሁላችንም ትዕግስቱን አላህ ይስጠን። ያው ልጅ ከባድ ነው እና ክሬሙን ተጠቀሙት ለማለት ነው። ሰደልያ ማንኛውም ሰደልያ ውስጥ አለ። በነገራችን ላይ ውድም ቢሆን ላኪን ራሳችንን ያው መጠብቃለን። አንደኛ ፀጉር በተለይ ፀጉራችን ብዙ ጊዜ ያው በስራ ምክንያት ፀጉራችንን እንትን ማንንከባከብ ልጆች ብዙዎች አለን እና ተጠቀሙት ገዝታችሁ። አሪፍ ነው። ለውጥ ታገኙበታላችሁ ውድም ቢሆን። ከፈለጋችሁ ዘይቱን መጠቀም ትችላላችሁ። ክሬሙን እንደ እንትናችሁ ማለት ነው። ክሬሙ አለው። ይሄ ክሬሙ ነው። ይሄ ኮንዲሽነር እንደምንጠቀመው ሳይሆን አላደን ፀጉራችን በሻምፑ በምን ካታጠብን በኋላ እንትን ለማለት ማለስለሻም ይሆናል እና ሁላችሁንም ከልብ ነው የማመሰግነው። አላህ ይጠብቅልኝ እህቶቼ።